አጠገቤ አንድ ተወዳዳሪ አለ እንዳያችሁት በጣም ፈርቷል። ከሱ ጋር ደግሞ አጭር ቆይታ አደርጋለሁ። እንዴት ነህ? ሰላም ነሽ? አለን። ዝግጅት እንዴት ነው? ያው እንዳንቺ ፏ ብለን ባንመጣም በቂ ዝግጅት አድርገናል ብለን እናስባለን። አሁን ትልቅ ችግር የሆነው እዚህ ስጠይቃቸው 4 ደቂቃ በጣም ብዙ ነው ይሉና እዛ ሲሄዱ ደቂቃ በቃ እየተባሉ ደቂቃ እያነሳቸው ነው። እና አንተ ለዛ ምን ዝግጅት አድርጋል? ያው የኔ እቅድ ስላይዲን በ2 ደቂቃ አቅርቤ እዛሽ ጋር ደግሞ 15 ደቂቃ ካገኘው በደንብ ቅርብ አድርጌ መመለስ። 15 ደቂቃ የለም 4 ደቂቃ ላንተ፣ ከዛ ደግሞ ዳኞች የሚሰጡትን ለመመለስ 9 ደቂቃ ጠቅላላ 13 ደቂቃ ነው። ያው አብቃቋለሁ ብዬ ነው። ለዛ ነው። ምንድነው ግን ይዘህ የመጣ? እኔ የደሊና ዶታፕ የተሰኘ የኢኮሜርስ ፕላትፎርም ነው። ስሞል ቢዝነሶችን ከሎቱ ሚድል ኢንካም ሸማቾች ጋር የሚያገናኝ ነው። ሆፕፉሊ አሪፍ ይሆናል ብለን አስባለሁ። ይሄንን ሀሳብ እንድታስብ ምን አነሳሳ? ያው የመጀመሪያው የኑሮ ውድነት ነው። ከዛ ሲቀጥል ደግሞ ከማርኬት እና ከኢንፎርሜሽን ቴክኖሎጂ ጋር ጥሩ የተባለ ኤርሊ ኤክስፒሪየንስ ነበር። እሱን አሁን ደግሞ ወደ ኦፕሬሽናል መንገድ አስገብቼዋለሁ። እስኪ የሚሆነው ማየት ነው። ፋይሰል ከድር እባላለሁ። የደሊና ዶታፕ የኢኮሜርስ ፕላትፎርም ፋውንደር እና ሲኦ ነኝ። እንግዲህ ፕላትፎርማችን ስሞል እና ሚዲየም ሳይዝድ የሆኑ ኢንተርፕራይዞች ያሉባቸውን ሜን ብለን እኛ አይደንቲፋይ ያደረግናቸው 4 ፕሮብሌሞችን አድሬስ ለማድረግ ነው የምንሞክረው። የመጀመሪያው የቴክኖሎጂ ችግር ነው። ሁለተኛው የፋይናንሻል አቅም ነው። ሶስተኛው ደግሞ ገበያዎችን ሰብረው የመግባት አቅማቸው ነው። አራተኛው ደግሞ የማርኬቲንግ እና የዲጂታል ቢዝነስ ስኪሎቻቸውን ነው። እነዚህን ለመፍታት ያስችላል ብለን እንግዲህ ያዘጋጀነው ሶሉሽን የመጀመሪያው በፕራይሲንግ በኩል ተመጣጣኝ ዋጋ ወይም ለነሱም ሆነ ለተጠቃሚዎቹ አፎርደብል የሆነ ፕራይሲንግን የሚያቀርብ ነው። የተቀላጠፈ የሎጂስቲክ ወይም ደግሞ የዴሊቨሪ ሰርቪስን አብሮ ኦፈር ያደርጋል። አገልግሎታችን ጥሩ የሚባል አይነት ኳሊቲ ወይም የኳሊቲ ሰርቪሲንግ አለው። ዋናው ነገር ደግሞ ቴክኖሎጂው ለአጠቃቀም ምቹና በቀላሉ አክሰሰብል መሆን የሚችል ነው። ፕሮዳክታችን ሜንሊ የምንሰጠው በድረገጻችን www.delina.app እና የአንድሮይድ መተግበሪያ ያዘጋጀንበት ነው። በዛ በኩል መገበያየት ይችላሉ። በተለይ ደግሞ ኢዚ የሆነ ለአጠቃቀም በጣም ምቹ የሆነ በአማርኛ ተዘጋጅቶ የቀረበ ዳሽቦርድ አላቸው። ከዛ በተጨማሪ የኛ ቢዝነስ ሞዴላችን የትኞቹም ቢዝነሶች እስከ 100 ድረስ ፕሮዳክት ፍሪ ኦፍ ቻርጅ መለጠፍ ይችላሉ። ከለጠፉ በኋላ እነሱ ከዛ የበለጠ መሄድ የሚፈልጉ ደግሞ ከሆነ ከቤዚክ እስከ ፕሪሚየም ኦፈር የምናደርግላቸው ፕራይሲንግ ይኖራል። ከዛ በተጨማሪ እኛ አሁን ገንዘብ እያገኘን ያለ ነው ከዴሊቨሪ ሰርቪሶች ነው። ሜንሊ ከተወሰኑ አይነት የፕሮዳክት አቅራቢዎች ጋር ስንሰራ የሴልስ ኮሚሽን የምናገኝባቸው ወይም የተወሰነ ከ3 እስከ 5% ጨምረን የምንለጥፋቸው እቃዎች አሉ። የከስተመር ሲግመንታችን በሁለቱም ሳይል ላይ ተመሳሳይ የሚሆነው በስኬል ላይ ስንመለከተው ሁለቱም ከሎው እስከ ሚድል የሆነ ኢኮኖሚካል ግራውንድ ያላቸው ናቸው። በሚቀጥሉት እንግዲህ 3 ዓመታት አሁን ኦልሬዲ ኤግዚስት ያደርጋል ተብሎ ፕሪዲክት ከሚደረገው ማርኬት 10%ን ኦብቴን እናደርጋለን ብለን እናስባለን። ያሉን የኮምፒቲቲቭ አድቫንቴጆች ከአሸዋ.ኮም እና ከሄሎ ማርኬት የሚለየን የመጀመሪያው ሜን ታርጌታችን አድርገን የምንንቀሳቀሰው ለስሞል ቢዝነሶች መሆኑ ነው። ለተጠቃሚም ሆነ ለቢዝነሶቹ ሰርቪሳችንን ኦፈር የምናደርግበት ፕራይሲንግ በጣም አፎርደብል ነው። ከዛ ሲቀጥል በዴሊቨሪ ላይ ትረስተብል የሆነ የዴሊቨሪ ሰርቪስ አለን። ከዋጋውም አንጻር ጥሩ ነው። እኔን ጨምሮ ያለን ቲም ከስሞል ቢዝነሶች ጋር የመስራት ልምድና ለማርኬቱ የመቅረብ እድል አለን።
ከስተመሮቻችንን ሜሊ ድራይቭ እያደረግን ያለነው በሶሻል ሚዲያ ፕላትፎርሞች ነው። ያው ዛሬ አብሮኛ ባይገኙም ሁለት የስራ አጋሮቻችን አሉ። ከአቺቭመንቶቻችን መካከል እዚህ ጋር በትልቁ የምታዩት የኛ በርከት ያሉ ኦርደሮች የመጣባቸው የሀገራችን ከተሞች ናቸው። አመሰግናለሁ። ያቀረብክልን ፕሬዘንቴሽን ጥሩ ነው። ስላይዶችንም አይተነዋል። ከዚህ ውስጥ ግን እኔ አንድ እንደ ጥያቄ አነሳለህ። የኮምፒውተሮችህን ያነሳቸው ሁለት ብቻ ናቸው እና ግን በዚህ ሴክተር ላይ ማርኬቱ ላይ ያሉ በጣም ሲኒየር የሆኑ በዚህ የፕላትፎርም ዲጂታል ፕላትፎርም ግብይት መርቻንቶችን አሳትፎ የሚሰሩ ኢቨን መንግስታዊ ተቋማቶችም አሉ፣ በፋይናንስ ተቋማት ውስጥም ሆኖ የሚሰሩ አሉ እና ይሄንን ነገር እንዴት አድርገህ የእነሱን ማርኬት ሼር ፔኔትሬት አድርገህ መግባት የምትችልበት ዝግጅትና ዩኒክ ፊቸሮች አሏችሁ ያንን አሸንፋችሁ የምትገቡበትን ነው። እቺን ነገር ለመጠየቅ ነው። ከስተመሩ በምን አይነት ፔመንት ሜካኒዝም ነው ከፍሎ መገበያየት የሚችለው የሚለውንም ብታብራራለን። ቴክስታካችሁ ምንድን ነው የሚመስለው? ቴክስታካችሁ ማለት ኢኮመርስ ፕላትፎርም ነው እንዳንል እናንተ የአር ኖት ኦውኒንግ እንትኑ ፕላትፎርሙ ነው የምትሰጡት የፈለጋችሁት ለሰፕላየር እና ለሪቴለር ወይም ለገዢዎች ለባየርስ። ይሄኛው ከሌሎች በጣም ብዙ እዚህ ቅድም እንደተጠየቁ አሉ፣ ከሾፒፋይ የሚሰጡ አሉ እንደዚህ አይነት ሰርቪስ። ከነሱ በምንድን ነው እንትን የምትለዩት እናንተ ነው? ሁለተኛው ዳይሬክት ሴሊንግ የሚል እንሸጣለን ምናምን፣ እናንተ እንደ ባይም ሴልም ፕሮዳክት ባይም ሴልም ታረጋላችሁ ወይ እናንተ ራሳችሁ ወይም ለሚያደርጉ ነው እንትን የምትሰጡት የሚል። እንደተረዳሁት ከሆነ በትዛኒኮም ማርኬት ፕሌስ ወደ 100 ኤስኤምኢ ያላችሁ ወደ ከዛ 2000 ሪጂስተርድ ዩዘርስ አለን ብለሃል። ስለዚህ ላይክ ሃው ዱ ዩ ማኔጅ ፉልፊልመንት ሴንተር? ለምሳሌ ፉልፊልመንት ሴንተር አላችሁ የላችሁም? አንድ ፉልፊልመንት ሴንተር ካላችሁ ደግሞ ላይክ ዱ ዩ ባይ ዘ ፕሮዳክትስ ፍሮም ዘ ኤስኤምኢስ ኢን ዘ ፈርስት ፕሌስ አሴት ላይት ናችሁ ወይም ደግሞ አይደላችሁ የሚለውም አንድ ጥያቄ ፈጥሮብኛል። ሶ ኢን ተርምስ ኦፍ ሞኔታይዜሽን ደግሞ ምን ብለኸኛል? ላይክ ዩ ሰድ ኦልሬዲ ሞኔታይዝ ማድረግ ጀምራችኋል ወደ 700K አካባቢ። እሱን የምታደርጉት ሜንሊ በኮሚሽን እና በዲሊቨሪ ነው። ስለዚህ ዲሊቨሪያችሁ ላይክ ሃው ዳዝ ኢት ወርክ? ላይክ ስቲል ዱ ዩ ኦን ዩር ኦን ላይክ ዲሊቨሪ ላስት ማይላችሁን ሃንድል ስታደርጉ መኪኖቻችሁ አላችሁ ወይስ አር ዩ አውትሶርሲንግ ዳት አስፔክት? ፐር ዴይ ስንት ነው ኦርደር ያላችሁ? ወይም ደግሞ ላይክ ፐር ኦርደር ደግሞ ስንት ብር ነው የምታወጡት? እነዚህን አግሪጌት አድርገህ አቬሬጆቹን ብትነግረኝ። ከመጀመሪያው ጥያቄ ሲነሳ ሁለቱን አዝ ኮምፒውተር ነጥለን አይደንቲፋይ ለማድረግ የፈለግነው በእኛ ሪሰርች ሌቭል ብዙ የኢኮሜርስ ፕሌየሮች ቢኖርም በእኛ ሀገር ስታንዳርድ፣ እነዚህ ግን ስፔሲፊካሊ ከስሞል ቢዝነሶች እና ከአነስተኛና ጥቃቅን ኢንተርፕራይዞች ጋር ያላቸው የመስራት ቴንደንሲ ከሌሎቹ ከፍ ያለ ነው የሚል ድምዳሜ ላይ ስለደረስን ነው አሸዋና ሄሎ ማርኬትን የያዝናቸው እንጂ ከዛ በተሻለ ለምሳሌ ከሱፐር ማርኬቶች ጋር ከዩኒየኖች ጋር አብሮ የሚሰሩ የተለያዩ ትላልቅ የኢኮሜርስ ሳይቶች አሉ እኛ ሀገር ውስጥ እና አስቤዛ ዶትኔትን መመልከት እንችላለን። እኛ ግን የመጀመሪያ የተነሳ ነው አነስተኛና ጥቃቅን ሳይዝ ያላቸው ኢንተርፕራይዞችን ስለሆነ እዛ ኤሪያ ላይ እየተሳተፉ ያሉ ፕሌየሮች የትኞቹ ናቸው ብለን አይደንቲፋይ ስላደረግን ነው ሁለቱም ፒክ ያደረጉት። እርግጥ ነው የኛ የማርኬት አናሊሲስ እየሰፋ ሲሄድ ከዚህ የበለጡ ፕሌየሮች እንዳሉ ልናገኝ እንደምችል እናምናለን። ሌሎችም ያው እኛም ፖፕ አፕ እንዳደረግነው ሌሎችም ደግሞ ፖፕ አፕ አድርገው የፉክክር መጠኑ ከዚህ የበለጠ ሊያድግ እንደሚችል አክኖሌጅ ስለምናደርግ ይሄ የኮንቴንት ስራችን ነው የሚሆነው። ከዚህ በተጨማሪ ግን እኛ ማርኬቱን ለመስበር እያሰብን ያለ ነው የመጀመሪያ ታርጌታችን እነሱ ወይም ስሞል ቢዝነሶቹ ያለባቸው ኢሹ ከስኪል ጋር የሚያዝ የማርኬቲንግ እና የፕሮሞሽን እጥረት እንዲሁም የድጋፍና ክትትል በተለይም ደግሞ አደራጅቶ ወደ ስራ ካስገባ በኋላ ወይ አንድ ጊዜ ብድር ወይም ደግሞ አንድ 10 በ10 ካሬ የሆነች ቦታ ከሰጠ በኋላ ዞር የሚል የመንግስት አካል መኖሩን
ስለምናቅ ነው። ስለዚህ እዛ ጋር ያሉትን ቴክኖሎጂውን ማቅለል እነሱን ኦንቦርድ የሚሆኑበትን መንገድ በዛው ልክ ማዘመንና ሲምፕሊፋይ ማድረግ ከዛ ደግሞ እነሱን ቻርጅ የምናደርግበትን መንገድ መቀነስ መሆኑን እንደ መነሻ አድርገን ማርኬቱን ፔኔትሬት ለማድረግ እየሰራን እንገኛለን። ከፔመንት ሜቶዶች ጋር ተያይዞ እስካሁን ድረስ ካሽ ኦን ዴሊቨሪ እና ኦፍ አፕ የሆነ አይነት የፔመንት ሜተድ ብቻ ነው የምንጠቀመው። የትኞቹንም አይነት የፔመንት ጌትዎችን እስካሁን ኢንተግሬት አላደረግንም። ምክንያቱም እነሱን ኢንተግሬት ለማድረግ የህጋዊ ሰውነት መያዝ አለበት እና የኛ ደግሞ ፕላትፎርሙ የኛ ጭንቅላትና እግሮች ብቻ ናቸው እንጂ ያሉት እስካሁን ድረስ ንግድ ፍቃድ ወጥተን ወደ መንቀሳቀሱ ስላልገባን ያንን ነገር እስካሁን ኢንተግሬት ማድረግ አልቻለም። ከፉልፊልሜንት ሴንተር ጋር እና ለተነሳው ጥያቄ ሴንተር የለንም። ይሄ ለኛ እንደ አድቫንቴጅ ነው የምናየው። አንደኛ ካለን የፋይናንሻል እጥረት አንጻር ነው። ሁለተኛ ደግሞ እኛ የምንንቀሳቀስበት ሞዴል ኦን ዲማንድ ነው እንዲሁ የምንፈልገው። ምክንያቱም ስሞል ቢዝነሶቹ አሉ፣ እነሱ በቤታቸው ሊሆኑ ይችላሉ፣ በስቶሮቻቸው ወይም ደግሞ ማኑፋክቸር በሚያደርጉበት ቦታ ላይ ያን ነገር ይዞት ይቀምጣሉ። ስለዚህ እኛ መተን በዌርሃውስ የምንጠቀምበት መንገድ የለም። ልክ ኦርደሩ ግን ሲመጣ ያን ነገር ከነሱ ፒክ አድርገን አዲስ አበባ ከሆነ የፐብሊክ ትራንስፖርት ነው የምንጠቀመው። ያው አሪፍ ሳንቲም ያለን ጊዜ በታክሲ እንጠቀማለን፣ ካልሆነ በባስም ሄደን ዴሊቨር እናደርጓለን። ከአዲስ አበባ 200 ኪሎ ሜትር ራዲየስ እና ከዛ በታች ሲሆን ደግሞ በላምበረት መናኸሪያ በኩል አብረውን እንዲሰሩ ያሳምናቸው ሰዎች አሉ። የትራንስፖርት ማህበራት ወደ ደብረ ብርሃን፣ አዳማና ቢሾፍቱ ኦርደሮች ሲላኩልን ለነሱ 100 ብር እየከፈልናቸው እነሱ ይወስዱልናል። ከአዲስ አበባ ውጪም አሁን ከጠቀስኳቸው የአዲስ አበባ ዙሪያ ያሉ ቦታዎች ክሮስ ካንትሪ ደግሞ ሲሆን የኢትዮጵያ ሜል ሰርቪስ አገልግሎትን ነው የምንጠቀመው። ስለዚህ እኛ ያው መኪናም የለንም፣ ስቶርም አንጠቀም፣ ኦን ዲማንድ ነው የምንጠቀመው። አንድ እዚህ ጋር ግን ትልቅ ኢሹ ሆኖ ያገኘ ነው ዊዝን ዘ ላስት 6 months የግማሽ ኪሎ ፓኬጅን ለመላክ በኢትዮጵያ ፖስታ ሰርቪስ በኩል ከ875 ብር አሁን 550 ብር ነው የገባው። ይሄ አንደኛ የከስተመር ላይ ጫና ይጨምራል። ከዛ ሲቀጥል ደግሞ እኛንም የኮምፒቲሽን አድቫንቴጃችን ያሳጣናል። ምክንያቱም 2000 ብር የሚሸጥ እቃ ላይ 2550 ብር ከፍለህ ጎንደርን አድርሳለህ ማለት አፎርዴቢሊቲንም እዚሁኛ እያፈረስን ይሆናል። ስለዚህ ቀጣይ ከምንፈጥራቸው ቁጥር 1 ፓርትነርሺፖች መካከል የትራንስፖርት ማህበራት ጋር ህጋዊ ሰውነታችንን ከያዝን በኋላ ከነሱ ጋር ፓርትነርሺፖችን ፈጥረን በእነሱ መንገድ ዊዝን 48 hours ዴሊቨር የሚደረጉበትን መንገድ ነው ለመፍጠር እያሰበን ያለ ነው። ስለዚህ ዴሊቨሪያችን በፖስታ ከሆነ እኛ ምንም ቻርጅ አናደርጋቸውም። ከዛ በተጨማሪ ግን ከ100 እስከ 200 ብር ነው ለአንድ ዴሊቨሪ የምናስከፍለው። በሰው ዲሊቨር የምታደርገው ከሆነ የሚመጣውን ትራፊክ እንዴት አድርጋችሁ ነው ሜንቴን ማድረግ የምችሉት? ምን ማለቴ ነው? ስኬለብል አይሆንም ማለት ነው። ማለትም ላይ ከአዲስ አበባ ላይ ለምሳሌ በቀን ውስጥ 50 ኦርደር የሚመጣብህ ከሆነ ዩኒድ 50 ሰው ቱ ዲሊቨር ዛት ቲንግ። ከዛ በኋላ ደግሞ በተለይ ደግሞ አሁን ኩዊክ ኮሜርስ የሚል ነገር መጥቷል። ላይክ ዊዝን a few hours people want that product into their hands። ስለዚህ በዛ ኬዝ ደግሞ እናንተ በባስ እየተጠቀመ ከሆነ ሰው ከሆነ በተለይ ደግሞ ቻርጅ የምታደርጉም 200 ከሆነ ኦልሞስት የራይድ ዋጋ ሀፍ ማለት ነው። ግን አንድ ሰው ነው እና ላይክ how do you see the feasibility in that? የስኬሌቢሊቲ ጥያቄ ትልቁ ኢሹአችን ነው። እኛ ለምሳሌ በኦርጋኒክ የሆነ ማርኬቲንግ ላይ መስራት አይቸግረንም። የፕሮዳክት ዲቨሎፕመንታችንም ብዙ አይቸግረንም። ቅድም የተነሳው የቴክ ስታካችሁ ምን ይመስላል የሚለው የዌብ ቨርዥኑ ላይ የምንጠቀመው የላምፕ ስታክ ነው። የሊኒክስ ሰርቨር አለን። የአፓቼ ሰርቨር እንጠቀምና የማይስኩኤል ዳታቤዝን በፒኤችፒ ላራቬል ነው የምንጠቀመው። የአንድሮይድ አፕሊኬሽኑን ደግሞ በፍለተር የቴክ ስታክ ነው የምንጠቀመው። ወደ ዳሽን ከፍታ ስለመጣ እናመሰግናለን። መልካም እድል። እንዴት ነበር? በጣም አሪፍ ነበር። በኮንፊደንስ ነው ያስረዳው። እያየሁ አልፈራህም? የሚገርምሽ ግን ዛሬ እንደውም ኮንፊደንስ ይላል ነበር እውነት እንጂ ከዚህ በላይ ነበር። ዳኞች ምን አይነት አስተያየት ሰጡ?
አይ ቲንክ በጣም ቆንጆ ጥያቄዎች ነው የጠየቁ